ሰላም እስቲ አንድ ጥያቄ ልጠይቅ። በስራ መጠሪያችን ወይም ሰዎች በሰጡን ስያሜ ብቻ ማንነታችን ሲገለጽ ተሰምቶን ያውቃል? ዛሬ እኮ ከዚህ ማዕቀፍ ወጥተን እውነተኛ አቅማችንን እንዴት ማሳየት እንደምንችል ነው የምንመረምረው። ይሄ ገለጻ ከታሰረንበት ማንነት ወጥተን ወደምንፈልገው ማንነት የምንሸጋገርበትን መንገድ ያሳየናል። ይሄ የቲዲ ጄክስ አባባል እውነት ለመናገር የብዙዎቻችንን ህይወት ነው የሚገልጸው። የሥራ መደባችን፣ የትምህርት ደረጃችን ወይም የቤተሰብ ሚናችን ሳናውቀው አቅማችንን የሚገድብ እስር ቤት ሊሆን ይችላል። ግን መልካሙ ዜና ምን መሰላችሁ? ከዚህ እስር ቤት መውጫ ቁልፎች መኖራቸው ነው። በዚህ ገለጻችን ውስጥ እነዚያን ቁልፎች አንድ በአንድ እናገኛቸዋለን። እንግዲህ ከዚህ እስር ቤት ለመውጣት የሚረዱንን 6 ወሳኝ ነጥቦች አንድ በአንድ እናያለን። የዛሬ ጉዞአችን ካርታ ይሄው ነው። እሺ፣ የመጀመሪያውና ምናልባትም ትልቁ ወጥመድ ላይ ደርሰናል። ዶክተር፣ መምህር ወይም ስራ አስኪያጅ የሚሉት ስሞች ሙሉ ማንነታችንን እንዲገልጹ ስንፈቅድ ሳናውቁ የራሳችንን የእድገት በር ነው የምንዘጋው። ይህ ክፍል ለምንድነው ከምናደርገው ነገር በላይ ማን እንደሆነን መረዳት እንዳለብን ያሳየናል። ለምሳሌ እስቲ ሰባኪ የሚለውን ሚና እንውሰድ። ይህ ሰው ሰባኪ ብቻ ነው? በፍጹም። አባት ሊሆን ይችላል፣ ባለሀብት፣ ጸሐፊ፣ ማን ያውቃል? ማንነታችን እኮ ልክ እንደ ሰፊ ውቅያኖስ ሆኖ ሳለ እኛ ግን በአንዲት ጠብጣብ ውሃ ራሳችንን እንገድባለን። የኛስ ሰባኪ ሚና ምንድን ነው? $1 ቢሊዮን። ይህን ቁጥር እስቲ በደንብ አድርገን እንየው። ይህ ማለት እኮ ቲዲ ጄክስ ሰባኪ ከሚለው ሳጥን ውስጥ በመውጣቱ ብቻ በፊልም ኢንዱስትሪው ያመነጨው ገቢ ነው። በአንድ መስክ ብቻ ራሳችን ስንገድብ ምን ያህል እምቅ ሀብትና ተጽዕኖ እንደምናጣ ነው የሚያሳየን። በቃ ይሄ ደግሞ ወደ ሁለተኛው ቁልፍ መርህ ይወስደናል። ባለሙሉ ገጽታ መሆንን መቀበል። ብዙ ጊዜ አንድ ነገር ላይ ብቻ አተኩር ተብለን ነው ያደግነው። ግን እውነቱ የተለያዩ ፍላጎቶችና ችሎቶች መኖራችን ድክመት ሳይሆን ትልቁ ጥንካሬያችን ነው። እስቲ አስቡት፣ አንድ ሰባኪ በሪል ስቴት ቢዝነስ ውስጥ ይሰማራል። ይህ ሰው በመንፈሳዊው ዓለም እያገለገለ በተመሳሳይ ሰዓት ደግሞ ለልጆቹና ለማህበረሰቡ የሚሆን ዘላቂ ሀብት እየፈጠረ ነው። አንዱ ስራችንን ለሌላው ድልድይ ማድረግ ማለት ይሄ ነው። ዛሬ የምንሰራው ስራ ለነገው ትውልድ በር ይከፍታል። ይሄ ጥቅስ ደግሞ በጣም ወሳኝ ጥያቄ እንድንጠይቅ ያደርገናል። ዛሬ የምንወሰናቸው ውሳኔዎች የተመሰረቱት ያለፈ ታሪካችን ላይ ነው ወይስ ወደፊት መሆን በምንፈልገው ማንነት ላይ? ሰባኪ ስለነበረን ብቻ ዛሬ ባለሀብት መሆን አንችልም ማለት አይደለም። የነገው ማንነታችንን ከዛሬ ጀምረን መገንባት አለብን። እሺ፣ ሶስተኛው ነጥባችን ደግሞ ስትራቴጂን እንደገና ማሰብ ነው። ብዙ ጊዜ ግራ የሚገባን ነገር ነው። መቼ ነው እቅዳችንን የምንቀይረው? መቼ ነው ዝም ብለን መግፋት ያለብን? በምን እና በእንዴት መካከል ያለውን ወሳኝ ልዩነት አሁን እንመለከታለን። እዚህ እንደምታዩት ሐሳብ ወይም ግብ ማለት ልንደርስበት የምንፈልገው የተራራው ጫፍ ነው። ያ አይለወጥም፣ እዛው ነው። ስትራቴጂ ደግሞ ያው ወደዛ ጫፍ የምንሄድበት መንገድ ነው። መንገዱ ሊዘጋ ሊከብድ ይችላል። ያኔ ምን እናደርጋለን? መንገዱን እንጂ ተራራውን አንቀይርም። ለዓመታት ለፍተን ምንም ውጤት ሳናይ ስንቀር ተስፋ መቆረጥ በጣም ቀላል ነው። ግን ቆም ብለን ማሰብ አለብን። ምናልባት ችግሩ ህልማችን ላይ ሳይሆን የተጓዝንበት መንገድ ላይ ቢሆንስ? ግቡን ከመተው ይልቅ እሺ በሌላ በኩል እንዴት መሞከር ይቻላል ብሎ መጠየቅ ነው ቁም ነገሩ። እሺ፣ እስካሁን ስለ ራሳችን ነበር ስናወራ የነበረው። አሁን ደግሞ ትኩረታችንን ወደ ውጭ እናድርግ። እውነተኛ ስኬት የሚመጣው ከየት ነው? የሌሎችን ችግር ከመፍታት። በቃ ስኬታማ መሆን ከፈለግን ቁልፍ ጥያቄው ይህ ነው። ሰዎች ምን መልስ ነው ይፈልጉ ያሉት? ዓለም እኮ በችግር የተሞላች ናት። ማንም ተጨማሪ ችግር አይፈልግም። ዋጋ ያለው ነገር ለመስራት የሰዎችን ችግር የሚፈታ መፍትሄ መሆን አለብን። ይሄ 52 የሚለው ቁጥር የአንድን አባት ታሪክ ይነገረናል። ይሄ ሰውዬ ትልቅ ራዕይ ወይም እቅድ አልነበረው። ያደረገው ነገር ቢኖር የሰዎችን ጥቃቅን ችግሮች መፍታት ብቻ ነበር። ግን ያንን በማድረጉ ብቻ ለ52 ሰዎች የሥራ ዕድል የፈጠረ ድርጅት ገንብቷል።
ችግር መፍታት በራሱ ወደ ስኬት የሚወስድ መንገድ ነው። አሁን አምስተኛው መርህ ላይ ደርሰናል እና እውነት ለመናገር ምናልባት ከሁሉም ከባዱ ሊሆን ይችላል። ሂደቱን ማክበር። ስኬት እኮ በቀላሉ ዝም ብሎ አይመጣም። በስኬት መንገድ ላይ ስላለው ማይከረው መከራ እና ለምን ያ መከራ ለጥንካሬያችን አስፈላጊ እንደሆነ እናያለን። ስኬት ልክ እንደ በረዶ ተራራ ነው ይባላል። እኛ የምናየው ከላይ ያለችውን ትንሽ ጫፍ ብቻ ነው። ከስር ግን ማንም ያላየው ትግል አለ። እንቅልፍ የሌላቸው ሌሊቶች አሉ። ብዙ እንባ አለ። ለምሳሌ ዳይፐር መግዣ ገንዘብ አጥቶ በወረቀት መጠቀም የነበረበት ሰው ታሪክ ዛሬ ለምናየው ስኬት መሰረት የሆኑትን ድብቅ ፈተናዎች ያሳየናል። እና በፈተና ውስጥ ስናልፍ እንደ ቅጣት ማየት የለብንም። ይልቅስ እንደ ልምምድ፣ እንደ ጂም ነው ማየት ያለብን። እያንዳንዱ አይሆንም። እያንዳንዱ ውድቀት ነገ የምንሸክመውን የስኬት ክብደት መቋቋም የሚያስችለን ጡንቻ ነው የሚገነባው። ዋናው ቁም ነገር ይሄ ነው። በችግር ውስጥ ሳይፈተኑ የሚገኝ ስኬት አደገኛ ሊሆን ይችላል። ለምን? ምክንያቱም ሂደቱ ያንን ስኬት ለመሸከም ያስችል ጥንካሬና ባህሪ ይሰጠናል። ያለሱ ስኬቱ ራሱ ሸክም ይሆናል። እንግዲህ በመጨረሻውና ስድስተኛው መርህ ላይ ደርሰናል። እሱም ምንድነው? ብቻችንን ሩቅ መሄድ እንደማንችል ማወቅ ነው። ራዕያችንን እውን ለማድረግ ትክክለኛ ሰዎች ያስፈልጉናል። እነሱም አሟዮቻችን ናቸው። በጉዟችን ላይ ሁለት አይነት ሰዎችን እናገኛለን። ተፎካካሪዎች የምንላቸው እኛ በምንችለው ነገር ጎበዝ የሆኑ ናቸው። አሟዮች የምንላቸው ግን እኛ በደከምንበት ነገር ጠንካራ የሆኑ ናቸው። አንደኞቹ ይሞግቱናል፣ ሌሎቹ ደግሞ ያሟሉናል። ስለዚህ ጠንካራ ቡድን መገንባት ማለት እኛን የሚመስሉ ሰዎችን መሰብሰብ ማለት አይደለም፣ በፍጹም። ይልቅንም እኛ ደካማ በሆንበት ነገር በጣም ጠንካራ የሆኑ ሰዎችን መፈለግ ነው። ራዕይ ሙሉ የሆነው የኛ ክፍተት በሌሎች ጥንካሬ ሲሞላ ነው። እንግዲህ እነዚህ ናቸው ስድስቱ የነፃነት ቁልፎች። እያንዳንዳቸው ከመጥሪያችን እስር ቤት ወጥተን ሙሉ አቅማችንን እንድንጠቀም የሚረዱ ናቸው። እና አሁን ጥያቄው ወደ እና ይመለሳል። እነዚህ ስድስቱ ቁልፎች በእጃችን ላይ ናቸው። ታዲያ ዛሬ ከየትኛው እስር ቤት ነው መውጣት ምንጀምረው? ከስራ መጠሪያ፣ ከሰዎች አስተሳሰብ ወይስ ከራሳችን ገደብ? የመጀመሪያውን በር ለመክፈት ጊዜው አሁን ነው። መልሱና ምርጫው የኛ ነው።